ከዛ ፍቅር አያበላኝ ብራ ፍቅር አያበላኝ ከገንዘብ ከፍቅር ፍቅር ይበልጣል። ያ የታወቀ ነው። ግን እንዳለ በሲቹዌሽን እና እንዳለ ህይወት ነው። ሙሉን ገንዘብ መውሰድ ይችላል። ኦ ኖ ወሽመጤ ብጥስ አለ በቃ። በስመ አብ ወመንፈስ ቅዱስ። ገንዘብ ከፍቅር በላይ ገንዘብ ሲኖር ቅመም ነው። ፍቅር ወይስ ገንዘብ? በዛሬው ቪዲዮ እንግዲህ በአዲስ አበባ ጎዳናዎች እየተዘዋወርን ፍቅር ወይስ ገንዘብ ይበልጣል የሚለውን እናያለን። እናንተም እንግዲህ እስቲ ኮሜንት ላይ ንገሩኝ፣ ፍቅር ወይስ ገንዘብ? ቆይ አንዴ። በዚህ ቪዲዮ በቅርብ የማውቃቸውንም ሰዎች በስልክ እየደወልኩ ፈትኛቸው ነበር። አንድ ወንድማችንም መጥቷል። እሺ እንዴት ነህ? ሰላም ነው። እና ቆይ ምን የምትመርጠው ገንዘብ ወይስ ፍቅር? ገንዘብ የምትመርጠው? ለምን ትመርጣለህ? አሁን ስለሌለኝ እንጂ ወደፊት ኖሮ ብር መርጥ ነበር። ኦኬ የኔ አባት ቴንክ ዩ ሶ ማች። እንደ ስር 10,000 ብር ምናምን ይዘዋል ማለት ሰዎቹ፣ ግን ቪዲዮ እየቀረጹ ነው። ዝም ብዬ አበባውን ተቀብያቸው ልጅ መቼም ያስቆሙኛል ስለሚያውቁ ብዬ። እሺ ምን ነው የምትፈልጊው? ገንዘብ? ያ ለምን? ብራ ፍቅር አያበላኝ። ፍቅር አያበላኝም። ፍቅር ካለ ገንዘብ አይመጣም ነው? አዎ ሊመጣ ይችላል ሰርቼበት፣ ግን የዛኔ አልሞትም በራ አጀት። አሁን እርቦኛል፣ አንተ ምንም የለክ፣ ግን ትወደኛለህ፣ ታበላኛለህ። ምን ታበላኛለህ? ፍቅር አበላኝ። አንተ ያማል በምን አልጠግብ ልትገለኝ? ምረም ተስዩ ከገንዘብ ከፍቅር ፍቅር ይበልጣል። ያ የታወቀ ነው። ግን እንዳለ በሲቹዌሽን እና እንዳለ ህይወት ነው። እኔ አሁን ያስፈልግ ላለበት ችግር ነው አይደል ነው እንጂ ፍቅር እንደሚበልጥ በእርግጠኝነት መምረጥ አይቻልም። ጨምሬ አንድም ጨምሬ 200 ብር ሆኖላታል። አለቋ እንዴት ነሽ? ሁሉ ሰላም አማኑ አለ። እንዴት ነሽ ወንድሜ? ሁሉ ሰላም። ፍቅር ወይስ ገንዘብ? ፍቅር። አረ ከፍቅር በኋላ ገንዘብ አይመጣም። ታው ብሩ ትንሽ ስለሆነ ነው። አረ አልፈልግም። አረ ለእናትዬ ለወዷ ሚስት የኔ አባት ይመችሽ። ቴንክ ዩ ሶ ማች። ምን ነው የምትመርጪው? ፍቅር? ለምን? ወሽመጤ ብጥስ አለ በቃ። በስመ አብ ወመንፈስ ቅዱስ አልኩ። እኔ እንጃ። ፍቅር ደስ ይላል፣ ደስ ይላል። ገንዘብ ደስ አይልም? ገንዘብም ደስ ይላል፣ ግን ላቭ ይቀድማል። I love you baby። እንዴት ፍቅር ካለ ገንዘብ ይመጣል? አዎ እንዴት? አብሮ ቢልድ ማድረግ ይቻላል ሁሉንም ነገር። ኦኬ ተያይዞ ማድረግ ይቻላል። ቴንክ ዩ ሶ ማች። እና ቪዲዮ እየቀረጹ ነው መሰለኝ እና የትኛውን እንውሰድ? ኧረ ተይ። ኧረ እኔማ ገንዘቡን በወስድ ነው ብቻ ያለኝ። አለቃ ሁለቱንም ማንሳት ነው የምፈልገው። ፍቅር ወይስ ገንዘብ? ፍቅርም ገንዘብም? እሺ ለምን ነው የምመርጠው? ያለ ገንዘብ መቼም ፍቅር በባዶ ቤት ክብር። ያለ ገንዘብ ፍቅር አይሆንም ብሏል። ውሰድሽ። ሁለቱንም ነው ውሰድ። ሁለቱንም። መልካም ቀን። ለምን ወሰድሽ ገንዘብ? ገንዘብ ከፍቅር በላይ ነው። ከፍቅር በላይ ነው። ገንዘብ ካለ ፍቅር ይመጣል። ይሄ ነው ምክንያትሽ? አመሰግናለሁ። ሂጄ ገንዘብ ላንሳ? በጣም ከቻልክ ና አንተም። ሌላ የምታውቀው ሰው የለም ያነሳል? እንዴት ነሽ? ብር እንሰጥልሽ ብራዘር። እሺ ለምን ነው የምትወስደው? ብር ፍቅር አይገዛማ። ይሄ ነው መልስ? ብር ፍቅር አይገዛም። ብር ፍቅር አይገዛማ። ምንድን ነው እያልከን ያለው? ፍቅር ወይስ ገንዘብ? ገንዘብ። ለምን ነው የምትወስደው? እሺ ገንዘብ ስለሚያስፈልግ። ፍቅር አያስፈልግም? ይመጣል ገንዘብ ሲመጣ። ገንዘብ ቢኖር ገንዘቡን አትወስጂውም ነበር? ማለት ገንዘብ ያለ ፍቅር አይሆንም ነው? ለምን? ገንዘብ ሲኖረው ቅመም ነው። ገንዘቡ ፍቅር አያመጣም ሳይሆን ፍቅሩን ያጣፍጠዋል። ገንዘብ ቅመም ነው። የምንፈልገው ስለሚሰጥን እኔ ሁለቱንም እንዲሰጠኝ ነው የምፈልገው። ደግሞ አለኝም ሁለቱም። ኧረ በእውነት እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። ፍቅር ይበልጣል ብላለች። ይህንን ቪዲዮ ስታዩ ግን ሰብስክራይብ ማድረግ እንዳትረሱ። ፍቅር ወይስ ገንዘብ? ገንዘብ ይሻላል። ለምን ገንዘብ መረጥክ? አባቴ በዚህ ሰዓት ላይፍ የሚያስኬደው በገንዘብ ነው።
እርግጠኛ ኖት? ገንዘብ መውሰድ ይችላሉ። የፈለጋችሁትን ገንዘብ ውሰዱ። ካለ አልፈልግም። ከፍቅር ጋር ነው ገንዘብ። ፍቅር ነው አስቀድሞ። ፍቅር ይበልጣል። ፍቅር ይበልጣል። ተው፣ ሙሉን ገንዘብ መውሰድ ይችላል። ፍቅር ይበልጣል። ረግጬ ኧረ ሞት ይሰዱሽ። አበባውን ገንጥለው ወሰዱ። በጣም ትልቅ ትምህርት ነው ማለት ለብዙ ሰው መማሪያ ይሆናል ብዬ አስባለሁና ከምን የተነሳ ነው ይሄን ያሉት? ፍቅር ከሌለ ጓደኛም የለም። ለገንዘብ ተገዥ ከሆንክ የራስህ ገንዘብ ጓደኛ ከሌለ መልሶ አንተን ይገላል። ትክክል። ስለዚህ አይጠቅምም። ሰው ካለ ይጠቅማል። ትክክል። በቃ ፍቅር ለአገር ለዓለም። በእናንተ ጊዜ ፍቅር ጠፋ፣ በእኛ ጊዜ ጠፋ። የምር አታናግረኝ። ልቀፎት በእናትህ ትክክለኛ መልስ ስለሰጡ የቱን እንምረጥ? እስር ብር 10 ሺህ ብር ይሁን 5 ሺህ ብር። ከዛ ምን ታንሳ? ሁለቱንም ታንሳው ነው። ቆጥረሽ የፈለግሽውን ሰጂ ነው መሰለኝ። እስከ እንትን ላይ ችርፍስት አድርገው። ሰላም ነው። እንዴት ነሽ? አለ ፍቅር ወይስ ገንዘብ? ፍቅር። ኧረ የምርሽን ነው? ተይ ይሰጃታ። ጋሽዬ ገንዘብ ወይስ ፍቅር ይበልጣል? ምረጡ። ፍቅር ካሉ አበባውን ይሰዷ። አበባ ውሰዱት። ለባለቤቶ ለልጆ ካሉት ይሰጡታል። ውሰዱት፣ ችግር የለም። ፍቅር ካሉ ፍቅር ይሰዱ። አበባውን ፍቅርም አልወስድም ብለዋል። እንዴት ነሽ? ሰላም ነው። ፍቅር ወይስ ገንዘብ? ፍቅር። ለምሮ ፍቅር ከገንዘብ የበለጠው? አይ ፍቅር ይሻላል። ገንዘብ ሰርተ ይመጣል። ቴንክ ዩ ሶ ማች። ነይ የወሰድሽበት ንገሪና። ለምን? ፍቅሩ ይሻላል። ፍቅር አገኘ ማለት ገንዘብ አታጣም፣ ገንዘብ አገኘ ማለት ፍቅር አታጣም። እሱንማ ነው ያውቃለሁ። ግን አሁን ይኸውልህ ስር 10 ሺህ ብር ምናምን ይዘዋል ማለት ሰዎቹ፣ ግን ቪዲዮ እየቀረጹ ነው። ዝም ብዬ አበባውን ተቀብያቸው ልሂድ፣ መቼም ያስቆሙኛል ስለሚያውቁ ብዬ። በቃ አበባዬን ተቀብዬ እሄዳለሁ። ፍቅርም አለኝ ገንዘብም አለኝ። ተስፋ ለመድኃኒዓለም ሰጪ ነው እግዚአብሔር። ልክ ነው። ግን ገንዘቡ መጥቶ ፍቅር ካጣህስ ምን ያደርግልሃል? ሁለቱንም ብትለው ምን ችግር አለ? አያልቅበት። ቸር አምላክ ነው። በጣም ነው ስምሽ እንድማደበ ነፃነት ንብ ቲዩብ ይላል የኔ ቻናል። ሰብስክራይብ አድርጊ። ለብዙ ሰው መማሪያ ይሆናል ብዬ አስባለሁ ያደረግሽው ነገር።